ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር ዜና ተሰምቷል። አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ራሳቸውን እንደ ክርስቶስ አድርገው በማስቀመጥ በማህበራዊ ሚዲያ ያጋሩት ምስል ውዝግብ አስነሳ። እሳቸው በሚያስተዳድሩት ሶሻል ትሩዝ በሚባል የማህበራዊ የትስስር ገጽ ላይ ያሰፈሩት ምስል ራሳቸውን በክርስቶስ አምሳል መስለው በአርቲፊሻል ኢንተለጀንስ የተሰራ ነው የተባለው ኢሜጅ በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ትራምፕ ይህን ያደረጉት ደግሞ የቫቲካኑ ሊቀ ጳጳስ ሊዮ 14ኛ ከተቹ በኋላ ነው ተብሏል። ሊቀ ጳጳሱ የትራምፕን ጦረኛና የስደተኛ ፖሊሲ አጥብቀው እንደሚቃወሙ ከገለጹ ወዲህ ዩናይትድ ስቴትስ እና ቫቲካን ከጊዜ ወደ ጊዜ እየተቃቃሩ መምጣታቸው እየተነገረ ነው። ሊቀ ጳጳስ ሊዮም ከትራምፕ ጋር እሰጥ አገባ መግባት አልፈልግም፣ ጦርነትን መቃወሜን ግን እቀጥላለሁ ሲሉ ምላሽ ሰጥተዋል። የአሜሪካዊ ዜግነት ያላቸው ሊቀ ጳጳስ ሊዮ በአሁኑ ሰዓት በዓለም ዙሪያ ብዙ ንጹሐን ዜጎች በጦርነት እንደ ቅጠል እየረገፉ ነው። እኛ ወንጌልን ነው የምንናገረው። ወንጌል ደግሞ ይህን ይቃወማል። ከትራምፕ ምንም አይነት ተጽዕኖ እንኳን ቢደርስብኝ ከሰው ልጆች መከራ ጎን እቆማለሁ ሲሉ ተናግረዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በኢራን የባህር በር ላይ እገዳ ልጥል መሆኑ ተሰምቷል። ምንም እንኳን ዋሽንግተንና ቴህራን ለ2 ሳምንት ያህል የተኩስ አቁም ስምምነት ላይ ደርሰዋል ቢባልም ዛሬ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ላይ የአሜሪካ ጦር የኢራንን የባህር በር ዘጋለሁ ሲል ዝቷል። ኢራን በበኩሏ ይህ አካሄድ የባህር ላይ ውንብድና ነው በማለት ገልጻ ይህ የሚደረግ ከሆነ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የአጸፋ እርምጃ ወስዳለሁ ብላለች። ይህን ተከትሎ ዛሬ በዓለም ገበያ የነዳጅ ዋጋ ከፍተኛ የተባለን ጭማሪ አሳይቷል። በዚህም የአንድ በርሜል ድፍድፍ ነዳጅ ዋጋ 9 በመቶ ጭማሪ በማሳየት በአሁኑ ሰዓት $102 እየተሸጠ ይገኛል። ዓለም አሁንም ከፊት ለፊት የተጋረጠባት የኢኮኖሚ ተግዳሮት እጅግ አሳሳቢ ደረጃ ላይ መድረሱ እየተነገረ ነው።